ምን ይለኛል ብለህ የምትፈራ ከሆነ መቼም ነው ማትለወጥ። መቼም ሲጀመር ሰው ምን የማይልህ ነገር አለ። በፍጹም ለውጣችሁን በተመለከተ ሰው ምን ይለኛል ብላችሁ እንዳትፈሩ። ሰባተኛ የሰው አስተያየት አትፍሩ። ለውጥን ምርጫ ካደረክ የሰው አስተያየት አትፍራ። አትፍራ። ነገ ታያለ ነገ የሰው አስተያየት አትፍራ። ምን ይሉኛል ብለህ አትፍራ። ብራዘር እበለኝ በኢየሱስ ስም ልጸልይልህ። በኢየሱስ ስም ብዙዎች እስኪገረሙ ታሪክ ይቀየራል። ባክረገጥ አርግና አሜን በል። በተዋረድክበት ሰፈር እግዚአብሔር ታሪክን ይቀይረዋል። ወይኔ እንዲህ ቁልቁል ያዩ ሰዎች አትጠራጠር። ከጥቂት ዓመት በኋላ ቀና ብለው ፈልገው ያዩሃል። እግዚአብሔር ታሪክን ይቀይረዋል። ባክ ተስማማና በረባካ አሜን